የፒዛ አሰራር እናየዋለን። በመቀጠል እነዚህ እናዘጋጅና አንድ ላይ እናስቀምጣለን። ከዛ በኋላ ሁሉንም አንድ ላይ ካረግን በኋላ ከዛ ሪሃን እንጨምርበታለን። በመቀጠል ዘይቱን እንጨምርበታለን። ከዛን ሶስ የፒዛ ሶስ እንጨምራለን። አንድ 2 ማንኪያ ያው እንደ ብዛቱ ነው የሚወስነው። አንድ ላይ እናዋህዳለን። ከዛን ጨው እንጨምርበታለን። ካቀላቀል ነው ከጨረስነው በኋላ ወደ ሊጣችን እንሄድና በቅርጽ ማውጫ እንቆራርጣለን። ያው እናንተ ማወፈር ትችላላችሁ። ያው በስሱ ስለሚፈልጉ ነው እነሱ በስስም አድርገው ማለት ነው። ወፍራም ማድረግ ትችላላችሁ፣ እንደየቤቱ ፍላጎት ነው። በጣም ስስ ነው የሚፈልጉት። ስለዚህ እኔ በስሱ ነው እንትን ምለጥጠው። ከዛም በዚህ መልኩ እቆራርጣለሁ። ያው ዱቄት የማደርግበት ስለጥጠው እንትን እንዳይልብኝ ነው እንዳይዝብኝ ነውና እናንተ በፈለጋችሁት ማድረግ ትችላላችሁ። ከፈለጋችሁ ትንሽዬ ዘይት ነካ አርጋችሁ በሱም መለጠጥ ትችላላችሁ። በዚህ መልኩ እንቆራርጠዋለን። በጣም ስስ ነው ባይዘው እኔ የእናንተ ፍላጎት ግን ያው ወፍራም የምትፈልጉ ከሆነ በወፍራሙ ማድረግ ትችላላችሁ ማለት ነው። ስለዚህ በጣም ለስላሳ ነው ዱቄት እንትኑ ሊጡ ማለት ነው። ለምን በኋላ ላይ ሲወጣ በጣም ልስልስ እንዲል ማለት ነው። እናንተ በሚመቻችሁት ማብካት ትችላላችሁ፣ እንደየቤቱ ነው። ስለዚህ በዚህ መልኩ ካዘጋጃጀን በኋላ ከዛን ሶሱን የፒዛው ሶሱን አሁን እንቀባዋለን። ቅድም ከዛኛው ጋር ያቀላቀልኩት ነው ማለት ነው። ከዛም በዚህ መልኩ ሳይበዛ በስሱ ምክንያቱም ያኛው ስላለው ማለት ነው እንዳይበዛ በስሱ ነካ ነካ ታደርጉበታላችሁ። ካደረሳችሁት በኋላ ቅድም ያዘጋጀነውን እዚህ ላይ ጣል እናደርጋለን ማለት ነው። በዚህ መልኩ አዘጋጀን ጨረስን ማለት ነው። ከዛን ቅድም ያዘጋጀነውን እናመጣለን። ከዛን እናስቀምጣለን። ላዩ ላይ ጣል እናደርጋለን። በትንሽ ትንሹ እንዳይልብን እንዳይራገፍብን። እናንተ ፒዛውን በትልቅም ማድረግም ትችላላችሁ፣ እንደየፍላጎታችሁ ነው። ሁሉም ደግሞ ያው እንደየቤቱ ነው ማድረገውና
እዚህ ቤት አንደኛ ስስ ነው የሚፈልጉት፣ ትንንሽ ነው የሚፈልጉት። ትልቅ አይሰራም። አሁን እዚህ ትንንሽ ነው የሚሰራና በዚህ መልኩ ጣል ካደረጋችሁ በኋላ ጅብን ሙዘሬላ እሱን ከላይ ጣል እናደርጋለን። እሱም ያው እንዳይበዛ፣ ሲበዛም ያው ወደ ውጭ ስለሚወጣ በሳይዙ እናደርግበታለን ማለት ነው። ይሄና ጅብን ሙዘሬላ በዚህ መልኩ ጣል አደርግበታለሁ። ከዛ እንደዚህ ካደረግን በኋላ ሸፍነ ነው እናስቀምጣለን። ትንሽዬ ኮፍ እንደማለት ሲል እንከታለን። ወዲያውኑ ካስገባን ብዙም ልስልስ አይልም፣ እንደ ቂጣ ነው የሚሆነውና ቂጣ እንዳይሆን ትንሽ ደቂቃ እናስቀምጣለን። አንድ 10 ደቂቃ 15 ደቂቃ ታስቀምጡለታላችሁ። እሱ አንድ 15 ደቂቃ እስከሚቆይ ሌላ ነገር ደግሞ እንሰራለን ማለት ነው። ለምሳሌ ጅብን ዛይተር እንሰራለን ማለት ነው። ስለዚህ በዚህ መልኩ ከድኛ አስቀምጨዋለሁ። ሌላውን ደግሞ እሰራለሁ ማለት ነው በቀራኝ ሊጤ። ስለዚህ በዚህ መልኩ እሱም ያው ተመሳሳይ ነው። ቀጠን ባለ ነው የምሰራው፣ ሳሳ ባለ ነው። ስለዚህ በዚህ መልኩ ካደረኩ በኋላ ዙራውን አነሳዋለሁ፣ ቅርጹን እንዳያበላሽብኝ ማለት ነው ስቆርጠው። በዚህ መልኩ አነሳዋለሁ። ከዛ አቆራርጣለሁ። ያው እናንተ በፈለጋችሁት ማድረግ ትችላላችሁ። ትልልቅም ትንንሽም ማድረግ ትችላላችሁ። እኔ በትንንሹ ነው ያደረኩት። ጅብን ኬሪ ነው ይሄ። በፈለጋችሁት ጅብን መሰለስም ይቻላል። ከዛም በዚህ መልኩ ጠቀልላለሁ። እሱም ደግሞ ልክ እንደቢይዘው እንዳስቀመጥኩት እሱም የተወሰነ ደቂቃ አስቀምጠዋለሁ። ወዲያውኑ አልከትም ማለት ነው። ስለዚህ በዚህ መልኩ ጨረስኩኝ የጅቡኑን። አሁን ደግሞ የዛይተሩን ስፕሪስ እያደረኩኝ ነው የምጠቀልለው። ከዛም ከዚህም ማለት ነው ዲዛይኑ አንድ ስለሆነ በዚህ መልኩ እንጠቀልላለን። ስለዚህ ያው በዚህ መልኩ መልሰን እንቆራረጣለን። መቼም የኔ ብዙ ነውና የምሰራ፣ እኔ በብዛት ነው የምሰራው። እናንተ ለማሳየት አይል ደግሞ ያው እኔ ቀጠልኩበት ስራዬን አላቋረጥኩትም ማለት ነው። ስለዚህ አሁንም በጅቡን ደግሞ ጠቀልላለሁ። እንደነገርኳችሁ እያቀላቀልኩ ነው የምጠቀልለው፣ ምክንያቱም አንድ ዲዛይን ስለሆነ ማለት ነው። ስለዚህ እንደዚህ ጠቅልለን ጨርሰን እና እንደዚህ ነው። ቤቱን ከወደዳችሁት ላይክ ማድረግ አትርሱ። ሰብስክራይብ ምልክቷን ተጫኑ። ከዛን የደውል ምልክቷንም ነካ አርጓት። አበረታቱኝ፣ ጀማሪ ነኝ፣ እየሞከርኩኝ ነውና በርሲ በሉኝ። እና በዚህ መልኩ ጠቅልለን እንጨርሳለን ማለት ነው።
ያው በብዛት ስለምሰራው ትንሽ ስለሚከብድ ስለዚህ እንደዚህ ጨርሰናል። እንቁላል አስካሉን እናወጣና ብጫውን ወስደን ትንሽ ወተት ጠብ አድርገንበት መታ መታ አድርገን እንቀባዋለን። ከላይ ደግሞ ጥቁር አስሙድና ነጩ ሰናፍጭ ወይ ደግሞ ስምስም እናደርግበታለን ማለት ነው። በዚህ መልኩ ቀብተን ጨርሰን ከላይ እናደርግበታለን። ምክንያቱም ትንሽ የመያዝ እንትን ስላለው እንዲይዝልን ማለት ነው፣ እንዳይራገፍብን እና ደግሞ ከለሩንም ትንሽ ያሳምረዋልና የኔ በጣም ስስ ናቸው፣ ትንንሽ ናቸው። እና አሁን ደግሞ ጥቁር አስሙድ ከላይ ብትን ብትን እናደርግበታለን። ስለዚህ እንቀላቅላለን ከስምስሙ ጋር ማለት ነው። ነጭ አስሙድ ወይ ደግሞ ሰናፍጭ ነው የሚባለው። ሰናፍጭ ግን ሰናፍጭ እንደ ሰናፍጭ ግን እንትን አይልም፣ እንደኛ ሀገር አይደለም። ሰናፍጩን ዝም ብሎ ነው፣ ነጭ ነገር ነውና ብዙም ቴስቱ የለውምና ስለዚህ ቢዛችን በዚህ መልኩ ደቂቃውን አስቀምጠን ይሄን ደግሞ ተራውን አስቀምጠን ያኛውን እንከታለን ማለት ነው።